ወንዶች ስለፈጠራችሁ በቃ ቦሪንግ አትሁኑ። በጣም ቦሪንግ ወንድ እየበዛ ነው። በጣም አሰልቺ ናችሁ። ብዙዎቻችሁ አሰልቺ ናችሁ። በተለይ ለሴቶች በጣም ቦሪንግ ናችሁ። ማለት ዩ አር ናት ቴራፒስት። በቃ ቁጭ ብለህ 2 ሰዓት ሙሉ እንዴት ነው ትራውማዋን፣ ችግሯን፣ መከራዋን ምናምን አዳምጠ ስለ ኤክሷም ሰምተሃት፣ ስለ ቤተሰቦቿም ሰምተሃት እንዲገጠመኝ እንዲሆንኩ ባለች ቁጥር ቁጭ ብለህ አዳምጠ አይ ነው እረዳሻለሁ እኮ እኔ በቃ ይገባኛል ያለሽበት ሁኔታ ምናምን። ምን እያደረጋችሁ ነው? ማለት እንደዚህ አይነት ወንዶች አይ ዶንት ኖ ምን አቺቭ ማድረግ እንደምትፈልጉ አይገባኝም። ሴቶች የሚፈልጉት ቁጭ ብሎ የሚያዳምጣቸው ሰው ብቻ አይደለም። ሴቶች ቤዚካሊ ችግር የሚፈታ ወንድ ነው የሚፈልጉት። ችግር የሚፈታ ማለት ሲወድቁ የሚደገፉበት አይነት ፈርኒቸር አይደለም እያልኩ ያለሁት። የሆነ የቡና አጣጭ ምናምን ጓደኛ ወይም ኮንፈርት ምናምን እንደሱ አይደለም እያልኩ ያለሁት። ለሴት ልጅ ስፔሻሊ ዴት ለምታረጋት ሴት፣ ላገባሃት ሴት ምናምን ፋይን ችግር የለውም። እሱንም you have to be very careful። ግን ዴት ለምታረጋት ሴት ገና ኢቭን ዴት ለማታረጋት ገና እየተዋወቃችሁ ላለች ሴት ወይ ሪሌሽንሺፕ ጀምረህ ሪሌሽንሺፕ ውስጥ ላለች ሴት ምናምን ኮንፈርት እሰጣለሁ ብለህ የምትጋጋጥ ከሆነ ቤዚካሊ ምንድነው የሚሆነው መሰለ? ኮንፈርት ካንተ ታገኛለች፣ ግን ትሪል ይሄ ኤጅ ላይ የሚያቆማት የለም፣ ጠርዝ ላይ የሚያቆማት ወንድ ደግሞ ትፈልጋለች። ስለዚህ ጥላት ይሄድና የሆነ ችግር ሲፈጠር ብቻ እየመጣች እንዲኮ ሆኜ እንዲገጥሞኝ ምናምን ብላ ትነግራለች። ከዛ አንተም ትቀጥላለህ። በቃ አንደርስታንድ በቃ እኔ ይገባኛል ያለሽበት ሁኔታ ምናምን የሚላት እንደዚህ አይነት ወንድ ስትፈልግ ትመጣለች። አንተም እንደዛ እያደረግ ትቀጥላለህ። እና ቦሪንግ አትሁኑ። እንደዚህ አይነት ወንዶች በጣም ቦሪንግ ናቸው። እና ይሄ ትሪገር የሚያደርጋችሁ ከሆነ አይ ዶንት ኬር። ምናልባት አይ እዚህ ጋር ልክ አይደለህም ምናምን የምትሉኝ ከሆነ ይመቻችሁ። እናንተ ኮንፈርት የሚሰጣችሁን ነገር ለመናገር አይደለም ይሄን ቪዲዮ እየሰራው ያለሁት። ቤዚካሊ ቦሪንግ የሆናችሁ ወንዶች እየበዛችሁ ነው። በጣም ወንዱ ቦሪንግ እየሆነ ነው። ምክንያቱም ከሴቶች ጋር እናወራለን። በጣም ብዙ ሴቶች ጋር ሳወራ አሁን የሚደርሰኝ ነገር ወይም የምሰማው ነገር ዲስ ዴይስ ወንድ ማግኘት በጣም ከባድ ነው ይላል። ሴቶቹ ምን ማለት ነው? ማለት ምን እያረጋችሁ ነው? ወንዶቹ ምን እያረጋችሁ ነው? እና እስቲ ይሄን ነገር ትንሽ በትነን እንየው። አብዛኛው ወንድ ራሱን የሚሸውድበት የሆነ ቋንቋ አለው። አክቹአሊ ወንዱ ብቻ አይደለም፣ ሴቶቹም በተለይ ሶሻል ሚዲያ ላይ ምናምን የሚያወሩት ሴቶች ይመጡና በጣም ናይስ ወንድ ነው የምወደው፣ ይሄ ኢሞሽናሊ ኢንተለጀንት የሆነ አንደርስታንድ የሚያደርገኝ ኬር የሚያደርግልኝ ምናምን ይሉሃል። ይመጡና ምናልባት እንደዛ እንድታስብም ኮንዲሽን ተደርገ ሊሆን ይችላል በዛች በገርል ፍሬንድ ምክንያት ወይ ዙሪያ ባሉ ሴቶች ምክንያት። እና you have to be very 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 careful እዚህ ነገር ላይ። ይሄ ውሸት ነው። ኢሞሽናሊ ኢንተለጀንት የሆነ ወንድ ኬር የሚያደርግልኝ ምናምን አይደለም። እንደዛ አይደለም ሴቶች የሚፈልጉት። ኢሞሽናሊ ኢንተለጀንት መሆን አለብህ፣ ግን ኖ you are not emotionally intelligent። አብዛኛው አሁን ከተማ ውስጥ የምናየው ወንድ ወይም ደግሞ ብዙ ጊዜ ሴቶች ሪሌሽንሺፕ ላይ ፌስ እያደረጉት ያለው ወንድ ኢሞሽናሊ ኢንተለጀንት የሆነ ወንድ አይደለም ሲጀመር። ግን ኢቭን ኢሞሽናሊ ኢንተለጀንት እንኳን ብትሆን ታስናት እሱ አይደለም ዋናው የሚፈለገው ኮንተንት። ወይ ደግሞ በጣም ናይስ ጋይ ምናምን ስትሆን ይሄ በጣም ሂሶ ኪዩት በቃ ሂሶ ናይስ ምናምን የሚባለው ወንድ እሱ አይደለም የሚፈልገው። እና you're trying to be nice በጣም በቃ ይሄ ጸዴ ወንድ ለመሆን እየሞከርክ ነው ለሴቶቹ። ዴት የምታረጋትን ሴት በጣም በቃ ምናምን ይሄ በር የሚከፍተው ልጅ ምናምን እንደሱ ለመሆን እየሞከርክ ነው። ክፈት፣ ችግር የለውም፣ እሱ አይደለም ችግሩ። ግን ምን ያስፈልጋል መሰለ? እንደ ወንድ ዴንጀር የሆነ አይነት ፋየር የሆነ አይነት እሳት የሆነ አይነት የሚባላ የሚናከስ አውሬነት ያስፈልጋል። ላትረዱኝ ትችላላችሁ ወይ ላትስማሙበት ትችላላችሁ፣ ግን አስረዳችኋለሁ በደንብ በትኝ ይሄን ሐሳብ። ሴቶች ቤዚካሊ የሚፈልጉት የሚናከስ ጥርስ ያለው እጁ ላይ ጥፍር ያለው መቧጨር የሚችል ኬፐብል የሆነ ወንድ ነው የሚፈልጉት እንጂ ራት የሆነ እንደ ድመት አይነት ነገር ወይ አይጥ ነገር ዝም ብሎ ይሄ ምስኪን ትንሽዬ ይሄ ማይናከስ ስስ ስትነኩት ቆዳው ለስለስ ያለ ምናምን እንደዚህ አይነት ሰው አይደለም የሚፈልጉት። ፎር ዛት ማተር አሁንማ ዲስ ዴይስ አንድ ሰው ባለፈው እየነገረኝ እንደዚህ ጸጉር ቤት ኦን የሚያደርግ ሰው ነውና ከሴቶቹ ቁጥር እኩል እየሆነ እየመጣ ነው። ይሄ ጥፍራቸውን ቁጭ ብለው የሚሰሩ፣ እግራቸውን ቁጭ ብለው የሚሰሩ፣ ቅንድባቸውን የሚሰሩ ምናምን ወንዶች ቁጥር እየበዛ ነው። ግን ሌትስ ሴይ አሁን እነዚህን እንተዋቸው፣ ቬሪ ፌሚኒን የሆኑ ወንዶች ናቸው እነሱን እንተዋቸውና ግን ሜንታሊ ወንድ ልጅ የአውሬ ካራክተሪስቲክስ ወይም የተናካሽ የኃይለኛ ካራክተሪስቲክስ የዴንጀረስ ካራክተሪስቲክስ ሊኖረው ይገባል። ባይ ዲፎልት አይተ ከሆነ በጣም አሪፍ የሚባሉ ሴቶች ካያችሁ ይሄ ቆንጆ የምትባለዋ ሴት ማን ላይ ነው ኢንዳፕ የምታደርገው? የሆነ አግሊ የሆነ ግን ዴንጀረስ የሆነ ወንድ አይደለ ወይ ተደባዳቢ ምናምን የሆነ ግን ፊቱ ስካር በስካር የሆነ የተወጫጨረ ምናምን አይነት ፊት ያለው ወንድ ጋር እንደዛ ነው ኢንዳፕ የሚያደርጉት። ለምን ይመስላችኋል? ወይ ደግሞ በጣም በቃ ሱፐር ሪች ናት ምናምን የምትላት ሴት የሆነ አይነት ሰፈር ውስጥ ድድ ሲያሰጣ የሚውል ግን በጣም አግሬሲቭ የሆነ ወንድ እንደዚህ አይነት ጋር ኢንዳፕ ሲያደርጉት አያላችሁ። እና ለምን ይመስላችኋል? ባይ ዲፎልት ሴቶች የሆነ አይነት ዴንጀር ይፈልጋሉ ከወንድ። እሱ ዴንጀር ግን ሲቪል መሆን አለበት ወይም መሰልጠን መቻል አለበት። ቀላል ኤግዛምፕል ልስጣችሁ አሁን ይሄን ለማስረዳት። 2 ፔት ቤታችሁ ውስጥ ለማሳደግ እድሉን ብታገኙና ከአንበሳና ከጥንቸል ግን ሁለቱንም ማሰልጠነናቸው ጥንቸሏም ጥንቸልማ ምንም አታመጣም
አንበሳው ግን የማይናከስ ቢሆንና ቤት ውስጥ በሰላም የሚኖር ቢሆን ከእናንተ ጋር ከጥንቸልና ከአንበሳ ማንን ትመርጣላችሁ? አብዛኛው ሴት ጤነኛ ሴት የሚፈልገው አንበሳውን። ለምን? ትሪል አለው፣ የሆነ አይነት ስኬሪ ካራክተር አለው። ትፈራላችሁ። ቢናከስስ ባይናከስስ ምናምን አንድ ቀን እንዲህ ቢሆንስ ምናምን የሚል ኤጅ ላይ ያቆማችኋል። የሆነ ጠርዝ ላይ አላር ሴፍ አይደላችሁ እና እሱ ሴንስ ኦፍ ሴፍቲ ማጣት የሆነ ያህል አላይቭ ያደርገናል፣ ህይወት ይሰጠናል። ስፔሻሊ ሴቶች ጋር ሲመጣ ወንዱ እንደዛ መሆን አለበት ማለት አውሬ መሆን አለበት፣ ግን ኮንትሮል የሆነ አውሬ። ተናካሽ መሆን አለበት፣ ግን ይሄ ራሱን የገዛ አውሬ። ምክንያቱም ጥሩ መሆን በጣም ዋጋ ያስከፍላል። እንዲሁ ዝም ብሎ ጥሩ የሚሆን ሰው የለም። ናይስ ጋይ የምትሏቸውን ይሄ ጥንቸሎቹን ከሆነ እነሱ ጥሩ አይደሉም። ለምን? መጥፎ የመሆን አቅሙን ፖቴንሻሉን ስላላገኙ መጥፎ ይሁኑ አይሁኑ አናቅም። ጥሩ የሚባለው አንድ ሰው መጥፎ የመሆን ኬፓቢሊቲው ኖሮት መጥፎ አለመሆን ሲችል ወይም ራሱን ኮንትሮል ማድረግ ሲችል እና ጥሩ ሆኖ ሲገኝ ነው። ስለዚህ አንበሳው ለምንድን ነው የሚያስደስተው? ኤኒታይም ሊናከስ ይችላል። ወይ ደግሞ እሺ እናንተም ባይናከስ ዙሪያችሁ የሚናከስ ነገር ከመጣ አንበሳው አለ፣ ፕሮቴክት ያደርጋቸዋል። that's a protection። ወንድ ሲኖር እንደዚህ አይነት ፕሮቴክሽን ነው መኖር ያለበት። ካፌ ቁጭ ብላችሁ አንተ እያለህ አንድ ወንድ ዞሮ ሊያት አይገባም። ወይ ደግሞ ካንተ ጋር በመሆኗ ምክንያት መከበር አለባት። አንዳንድ ቦታዎች ላይ ካንተ ጋር በመሆኗ ምክንያት ወንበር ሊለቀቅላት ይገባል። አንዳንድ ቦታ ላይ እንደዛ ለማድረግ ናይስ ጋይ ሆነ አትችለው። ላይፍ እንደዛ አይደለች። if you are nice አንደርስታንዲንግ ይሄ ቁጭ ብሎ የሚያዳምጠው ምናምን it ማተር በቃ አንተ ጋር ቁጭ ብላ መታወሪውን ታወራለች። ሌላ ኮንትሮል ሊሆነው አውሬ ወንድ ጋር ደግሞ ትሄድና ትሪሏን ታገኛለች። ወይም ይሄ አለ አይደለ ደስ የሚለውን ምንድነው የሚባለው? ደስ የሚል ስቃይ ምናምን የሚባለው ማለት ነው ዘፈን ላይ እንደ እሱን የምታገኘው ከሌላ ወንድ ይሆናል። አንተ ቴራፒስት ሆነ ትቀራለህ ማለት ነው። እና እንዲህ የምታደርጉ ወንዶች ዲፕ አይደላችሁም። ዛሬ ልነግራችሁ የፈለኩት ነው፣ በጣም ቦሪንግ ናችሁ። ይሄን ማወቅ አለባችሁ። እና የሴቶች ኦብሴሽንም በነገራችን ላይ ይሄ ነገር ነው። አሁን ምን ያህል ሰው ሊያስቀይም እንደሚችል አላቅም። ይሄ ንግግር ግን ሴቶች በጣም ኦብሰስድ የሆነባቸው ሰው ላይ አይደለም ኦብሰስድ የሚሆኑት። if you are too obsessed on her ሰፈኬት ታረጋታለህ፣ ታፍናታለህ። እና you have to have a life ማለት ስልክ ስደውል እንዴት አቬለብል ትሆናለህ ምናምን የሚሉ ሴቶች ሰምታችሁ አታውቁም? እኔ እንደዚህ አይነት ሴቶች ሰምቼ ሶሻል ሚዲያ ላይ አትሊስት ታያላችሁ፣ ሰምቼ አውቃለሁ። እና በደወለች ቁጥር እንዴት አቬለብል ትሆናለህ? በደወለች ቁጥር እንዴት ታነሳለህ? you have አትሊስት ሚስት መሆን አለባት እንደዛ ለመሆን። በቃ ስራ የለ እሷ ራሱ እንደዛ ነው የምታስበው። ባይዞ ይሄ ሰውዬ ላይፍ የለውም። እና ቲክቶክ ላይ ነው ምናምን አንድ ቪዲዮ እንደዛ አይቻለሁ። በደወልኩ ቁጥር ሲያነሳ ይደብረኛል ምናምን የሚሉ ሴቶች ማለት ነው። እና ሲወራ ደስ አይልም፣ ግን that's the truth። በጣም ቦሪንግ ነው እንደዚህ አይነት ወንድ በተደወለ ቁጥር የሚገኝ። ዛሬ ላገኘ ምሳ እንብላ ባለች ቁጥር የምታገኝ፣ እስቲ ዛሬ እንደዚህ አብረን እንሂድ ምናምን ባለች ቁጥር የምታገኝ ከሆነ you are too obsessed እና ላይፍ የለህም። ሴቶች የሚፈልጉት ደግሞ ላይፍ ያለው ወንድ ነው። ላይፍ ያለው ማለት ህይወቷ ላይ ስትመጣ የሆነ ነገር አድ ማድረግ አለብህ። በአንተ ምክንያት የሆነ ነገሯ መቀየር አለበት። የሆነ ነገር ማየት አለባት። ስፔሻሊ ደግሞ የሆኑ ዴንጀረስ የሆኑ ነገሮችን ቴስት ማድረግ ትፈልጋለች። ሴት ልጅ እንደዛ ናት። ቴስት ማድረግ ይፈልጋሉ ዴንጀረስ የሆኑ ነገሮችን። ከአዳምና ከሔዋን ማን ነው ቀድሞ ዕፀ በለሱን የበላው? እና ለምን ይመስላችኋል? ባይ ኔቸር ትሪሉን ይፈልጉታል፣ ቴስት ማድረግ ይፈልጋሉ። እሱን ዕፀ በለስ የሚያስበላት ኖት ኦንሊ ይሄ ለመጥፎ ብቻ ሳይሆን የሆነ አይታ የማታውቀውን ዓለም የሚያሳያት አይነት ሰው ትፈልጋለች። እንደዛ ለመሆን አንተ ቀድሚያ ላይፍ ሊኖር ይገባል። ላይፍ ስለ አሁንም ክለብ እያልኩ አይደለም፣ ወይ ጭፈራ ወይ እንደዚህ ሰምቲንግ እያልኩ አይደለም። ላይፍ ማለት ሰምቲንግ ኢምፖርታንት ህይወት ውስጥ ሊኖር ይገባል። እና ኖቲስ አድርጋችሁም ከሆነ ይሄ በጣም የሚደውለው ልጅ ሁሌ የሚያገኛት አንቺ እኮ በጣም ፐርፌክት ነሽ፣ ህይወት ያላንቺ ምናምን እያለ አበባ የሚሰጣት ምናምን ልጅ እሱ ፍሬንድ ዞንድ ይደረግና ጓደኛ ይደረግና ከዛ ወይ ቤስት ፍሬንዱን የሱን ጓደኛ ወይ ሰምባዲ ዛ ክላስሜት ምናምን ከሱ ጋር ዴት ታደርጋ እያየሃት። እና ይሄ የሚሆነው ቢካዝ ምንም ኢንተረስቲንግ ነገር የለም አንተ ጋር። ያኛው ይጠፋል፣ ባይዞ ይጠፋል። የሆነ አንድ ሳምንት ምናምን ይጠፋና ይደውልላታል፣ ታነሳለች። አንተ ጠዋት 3 ትደውላለህ፣ ምሳ ሰዓት ላይ 4 ትደውላለህ። ምሳ በላሽ ወይ ትላታለህ። ሪንግቶኑን ድምጹን ቀነስ አድርጊው ምክንያቱም ልደውል ስለሆነ በጣም ንዝረቱ እንዳያስደነግጥሽ ምናምን ትላታለህ። በዚህን ያህል ትጨነቃለህ፣ ግን ሺ ዳዝንት ኬር። ለምን ይመስላል? ምንም ነገር የለም፣ ኢንተረስቲንግ ነገር የለም፣ ላይፍ የለም። እና ዱ ሰምቲንግ ላይፍ ይኖርህ፣ ቦሪንግ አትሁን። አንዳንዶቹ ችግሮች ደግሞ ከምን ይመጣሉ? ይሄ በጣም ለመሳያ ኮምፕሌክስ የሚባለው ችግር ደግሞ ወንድ ላይ በጣም ይታያል። የሆነች በጣም ትራውማ የሆነች በሽታ የሆነች ሴትዮ ትመጣለች። እኔ እሷን ሴትዮ ምንም ማርጋት እያልኩ አይደለም። ማለት የቤተሰቧ መከራ ያንተ መከራ አይደለም። ቤተሰቦቿ ፊገር አውት ያላደረጉትን አንተ ምንም ፊገር አውት የምታደርገው አዲስ ነገር አይኖርም። ሚስት ከሆነች ፋይን፣ ያኔ ሳክሪፋይስ አደርጋለሁ። ሚስት ካልሆነች ግን በቃ ምን አስጨነቀ? እና ያን ሁላ መከራ ተሸክማ ስትመጣ you try to fix her፣ ከዛስ ዲስአፖይንት አደርጋለች።
ፊክስ ልታረጋት ትሞክራለህ። አሁንም በምን ዲስአፖይንት ታረጋለች? አንደኛ you are nobody እና ዲስአፖይንት ስታረግ እኮ ልክ ናት። you are nobody እና nobody እንደሆንክ ታሳይሃለች። somebody important ሲመጣ ስልኳን አጥፍታ ትሄዳለች፣ ጥላ ትሄዳለች። የሷ ጥፋት አይደለም፣ የሴቷ ጥፋት አይደለም፣ ያንተ ጥፋት ነው። you are nobody። ለምን ስልክ አትዘጋብህም? እስቲ give me one good reason። ለምን ስልክ አትዘጋም አንተ ላይ? ምክንያቱም you are nobody። ከሷ ውጪ ህይወት የለም። ህይወቴ እንትኔ ምናምን ብለህ ካታጎራይዝ ያደረግከው እሷን ነው። ምን ታርግሽ ይቺ ሴት? የሆነ አሪፍ ሰው ሲመጣ ጥላት ሄዳለች። ከዛ እሱ ደግሞ ጥሏት ከሄደ ያው ዩዥዋሊ ጥሏት ሊሄድ ይችላል። ለምን? she's not that important። ምክንያቱም ያ ሰውዬ ደግሞ በጣም የሚገራርም ላይፍ አለው። እሱ ጥሏት ከሄደ ትደውልልሃለች። አሁን ያኔ ኢምፖርታንት ትሆናለህ አንተ እና ይሰማሃል የኢምፖርታንትነት ፊሊንግ ራሱ። ትደውልልህና የት ነህ ምናምን ትልሃለች። አለህ አቬለብል ነህ አንተ እና እርግጠኛ ናት። አመት ጠፍታ ምናምን ስትመጣ አንተ እሷ በደወለች ቅጽበት እንደምትመጣ እርግጠኛ ናት። መምጣት ብቻ አይደለም ያን ያህል 1 አመት ምናምን ዘግታ የተመለሰችው ልጅ አበባ ይዘህ ነው የምትጠብቃት። ቤዚካሊ ይሄ ጥሩ ስሜት እንዲሰማት ራሱ ስትፈልግ ትደውልልሃለች። አንተ ምን እየሆንክ ነው? በዚህ ሰዓት መሲህ ለመሆን እየሞከርክ ነው። ሴቪየር፣ የእሷን ኤክስ የፈጠረውን ችግር የሚቀርፍ መድኃኒት፣ ከተሰቀለችበት እንትን የሚያወርዳት ክርስቶስ ምናምን ለመሆን እየሞከርክ ነው። እና ቴክኒካሊ እንደዛ አይደለህም። ሴቭ አታረጋትም። አንተም ታውቃለህ፣ እሷም ታውቃለች። ስለዚህ ትንቃሃለች፣ ሪስፔክት አታደርግህም። ይሄ ነገር መቆም አለበት። በቃ ሰምዌር መቆም አለበት። you are too boring። እንኳን ለሴት ለወንድ ቦሪንግ ነህ። እንደዚህ አይነት ወንድ ከሆንክ በጣም ቦሪንግ ናችሁ። ለወንድ ቦሪንግ ናችሁ ማለት ከእንደናንተ አይነት ወንድ ጋር ወንድ ቁጭ ብሎ ለማውራት በጣም ይደብረዋል። ለምን? ምን ይፈጠራል? አሁን ከእናንተ ጋር ቁጭ ብሎ የሆነ ነገር ሀፕን ቢያደርግ ምን ትርጉም አለው? እንደዚህ አይነት ወንድ ምን ትርጉም አለው? ቴክኒካሊ አሁንማ የሚያለቅስ ወንድ በዛ እኮ ማለት ማመን ነው የሚከብደኝ። እኔ ሰው ካሜራ ከፍቶ ሶሻል ሚዲያ ላይ እንዴት ቁጭ ብሎ እያለቀሰ ወንድ ማለት ነው። እና ዓለምን ሴቭ ያደርጋል ምናምን ተብሎ እየተጠበቀ ነው ሰውዬ። ኦር ነገ ጠላት ቢነሳ ይዋጋል ተብሎ ምናምን የሚጠበቀው ሰውዬ ነው ሰውዬ። ሜላት አንቺ እኮ ማለት ምናምን እያለ ያለቅሳል። ቤቲ አንቺ በቃ ከህይወቴ ከወጣሽ በኋላ ምናምን። በተለይ አሁን ሶሻል ሚዲያ ላይ አይ ዶንት ኖ ማለት ምን አስበው እንደሆነ እንደዚህ አይነት ሰዎች ለምን ካሜራው እንደሚከፍቱት አይገባኝ። ምን እንድትሆኑ ነው? እንድናከብራችሁ ነው? እንድናዝንላችሁ ነው? ሴቶቹ እንዲያዝኑልህ ነው? ውይ የኔ ጌታ እሱ እኮ በጣም አፍቃሪ ነው ምናምን እንድትባል ነው? ኖ አይደለም። አፍቃሪ አይደለህም። በቃ እንትን ነህ፣ ልፍስፍስ ወንድ ነህ፣ ደካማ ነህ። አፍቃሪ ሆነ አይደለም። አፍቃሪ ወንድ ማለት ለሚወደው ነገር የገባበት ገደል ገብቶ የሆነ ዋጋ ከፍሎ ልጅቷን የሚያገኛት ነው። ለምሳሌ አፍቃሪ ካልን በቃ ያገኛታል። አት ዘ ኤንድ ኦፍ ዘ ዴይ እሱ ትሆናለች። የሚከፈለውን ዋጋ ከፍለው ማለት ነው። የሚከፈለውን ዋጋ ስንል አሁንም if you are ቦሪንግነትህን ነው የምትቀይረው። ልጅቷን በግድ የሆነ ጠልፈ ምናምን አታመጣት። ራስህን ትቀይራለህ። ቦሪንግነትህን እንትን ትላለህ። ላይፍ ይኖርሃል። ቤዚካሊ ቁጭ ብለህ እንዴት ታለቅሳለህ? በቃ አሁን እንትን የሚላችሁ ኦፌንድ የሚያደርጋችሁ ከሆነና ካሜራ ፊት ቁጭ ብሎ እንደሚያለቅሰው አይነት ሰው ከሆንክ ዝጋውና ይህን ቪዲዮ ውጣ። እኔ እናንተ የተለያየ ዓለም ላይ ነው የምንኖረው። ወንድ ነህ፣ እንደ ወንድ መኖር ነው ያለብህ። ወንድ አያለቅስም። በቃ አያለቅስም። ይሄ ባይ ዘ ወይ ሴቶች ሲሏችሁ ራሱ ስትናገሩት ይሄን ሴቶች የሚቃወሟችሁ ከሆነ እነዚህን ሴቶች ጠርጥራቸው። ወንድ አያለቅስም። በቃ በዚህ አንስማማም። ወንድ አያለቅስም። ኢሞሽኑን መግለጥ አለበት። ወንድ ሰው አይደለም ወይ ምናምን የሚል ወንድ ከመጣ ንገረው። ይሄ ወንድ አያለቅስም። ምን ልትሰራ ነው አልቅሰህ? ከዛስ ዓለምን የምትቀይረው አንተ ነህ። የቤተሰቡን ታሪክ የምትቀይረው አንተ ነህ። የሆነ ነገር የምታደርገው አንተ ነህ። እንዴት ታለቅሳለህ? ቦሪንግ አትሁኑ። ቦሪንግም ስትሆን ልጅቷ ንገራት። ማለት ያው ወንድ ስለሆንክ ነገሩ ኦፌንሲቭ እንዳይሆንብህ፣ ኔቸራችን አግሬሲቭ ስለሆነ አግሬሲቭ እንዳትሆን ቀስ ብለህ በሙድ ንገራት። ማለት 1 አመት ሙሉ ከጠፋሽ በኋላ ጀስት በቃ ደውለሽ የምታገኝ ይመስልሻል አይደለ? በጣም እኮ የሚያስቀው ምናምን ብለህ ቀስ ብለህ ንገራት። ከዛ አሳያት። በአንድ ስልክ አንተን ማግኘት እንደማትችል አሳያት። ቢዚ ሁን፣ ላይፍ ይኖርህ። ዝም ብለህ ቤት ተቆልፈ እስቲ ቆይ ዛሬ ልዝጋት ምናምን ብለህ እንደዛ አይደለም። ስልክ ሪፕላይ ለማድረግ ቴክስት ሪፕላይ ለማድረግ ጊዜ አይኖርህ። ራስህን ቢዚ አድርገው። የሆኑ ነገሮች እነግራቸዋለሁ ሊስት አውት እያደረግኩኝ። የመጀመሪያው በጣም ኢምፖርታንቱ ነገር ሳይለንስ ነው። በጣም ብዙ አታወሩ። ወንድ ብዙ አያወራ። ኮሚኒኬሽናችሁ ላይ ቀንሱ። በቃ ወሬ ቀንሱ። ማለት እኩል እንዴት ታወራለህ? ከሴት ጋር ቁጭ ላይ እኩል እንዴት ታወራለህ? ናቹራሊ ሴቶቹ በቨርባል እንትን ነው አንገራቸውን ብስጭታቸውን ምናምን ኤክስፕረስ የሚያደርጉት። ይሄ ሳይንቲፊክ ነው። ሰርች አድርጉና ይዩት። ወንድ ኮንክ ግን አንገርህን አግሬሽንህን የምታወጣው በሌሎች ነገሮች ነው። በስራ ነው፣ በእንትን ነው። ቴስቶስትሮን ስላለህ በሌላ ነገር ነው የሚወጣው። ስለዚህ እንዴት አብረህ ጎሲፕ ታደርጋለህ? እንዴት አብረህ ቁጭ ብለህ ታማለህ? ከሌ እንደዚህ አትበል። በቃ ቁጭ ዝም በልና አዳምጥ። ፓወር ይሁን። ዝምታ በጣም ትልቅ ኃይል ነው። በተለይ ከሴቶች ጋር ቁጭ ብላችሁ ስታወሩ በቃ ዝም በሉ። አታወሩ፣ ብዙ አታወሩ። ሴንቴንስ ጀምሩና አቋርጡት። የሆነ ቦታ ላይ ተዉት ምናምን። ከዛ ሌት ዘም ፊገር አውት እንትን ይበሉ፣ ዲግ ያርጉት። ምን ለማለት ፈልጎ ነው ምናምን ብለው ቢዚ ይሁኑ። ከዛ ደግሞ ዝም ብለህ የሆነ ትርኪ ምርኪ ወሬ አውርተህ አይደለም መንገድ ላይ ጥላቸው የምትሄደው ወይም መሀል ላይ የምታቋርጠው። ዝም ብለህ የሆነ ወሬ ጀምረ ሳይሆን something important ተጠንቅቀህ አውራ። ስታወራ ግን የሆነ ሚኒንግፉል የሆነ ጠብ የሚል ነገር አውራ። ከዛ ጠብ የሚል ነገር ስታወራ
ጨርሰ ሙሉ ሴንቴንስ ወይ ደግሞ የሆነ ሙሉ ነገር ጨርሰ አትስጣት። ጨረስኩት ፊገር አውት አድርጌ እንድትል አታርጋት። ታሪክህን ስትነግራት ለምሳሌ በቃ በአንድ ቀን ተነግራት ጨርሳት። ምንድነው እንድትንገርህ እሷ ስማ፣ አዳምጥ። ከዛ ዳትሴት የሆነች ነገር ኮመንት ስጥና ያለችውን በሙሉ አትቀበል ደግሞ እና የመጀመሪያው ነገር ሳይለንስ ነው። ዝምታ ወርቅ ነው። በቃ ወርቅ ነው ብቻ ሳይሆን ዳይመንድ በጣም ኤክስፔንሲቭ ነገር ነው። በተለይ የወንድ ዝምታ። ለምን እንደዚህ ተፈጠረ እንዲሆነ እንደዚህ ሆነ ከሌኮ እንዲያርጋኝ ምናምን ስትባል ወዲዱ እሷ እኮ በጣም የምታበሳጭ ሴትዮ ናት ምናምን ብላ አብረህ ጎሲፕ የምታደርግ ከሆነ ገርልፍሬንዷ ነህ አንተ። ገርልፍሬንዷ ነህ፣ በቃ የሆነች ሴት ጓደኛዋ ነህ። እንደ ወንድ ግን አክት የምታደርግ ከሆነ ዝም በል። ከዛ ጉዳዩን በሳይለንስ ጨርሰው። የሆነ ነገር አድርግና ጀስት ቢኮዝ ለአንተ ስለነገረች ነገሮች ሲቀየሩ አሳያት። እንደዛ ነው የሚደረገው። አለዛ ቦሪንግ ነህ። አሁንም በቃ you feel like deep በጣም ይሄ አዳማጭ የሚሰማው ምናምን እንደሆንክ ሊሰማ ይችላል። አይደለም፣ ቦሪንግ ነህ፣ አሰልቺ ነህ። ማንም አይፈልግም እንዳንተ አይነት ወንድ። እንኳን ሴት ወንድ አይፈልግም ነው። ካንተ ጋር ማንም ኳስ ቁጭ ብሎ ማየት አይፈልግም። ካንተ ጋር ማንም ቁጭ ብሎ ማውራት ምናምን በቃ አትመችም ለወንዶች ራሱ እንኳን ለሴቶች። ዝም በል በቃ። ዝምታ በጣም ኢምፖርታንት። ሁለተኛ በተለይ አሁን ዲስ ዴይስ አብዛኛው ሴት ትራውማ አለበት፣ በሽታ አለበት፣ የሆነ ችግር አለበት ምናምን መጥቶ ሴቱ የሚያወራው ነገር በጣም በቃ እኔ አሁን ከዚህ በኋላ ዴት ስለሚያደርጉት ወንዶች በጣም ነው የምሳቀቀው አንዳንድ ሴቶችን ሳይ እና ሌትስ ሴይ ዳምፕ አረገችብህ መታ ትራውማዋን እንዲህ በልጅነት እንዲገጥሞኝ ምናምን አለች። ዶንት ፊክስ ኢት። ይሄ የእሷ ፕሮብለም ነው። ፊክስ ታድርገው፣ ራሷ ችግሯን ትቅረፍ። አንተ ያሳዝናል ምናምን ብለህ አለፈው። ጊዜ ስጣት። ቫሊዴሽንህን እንድትፈልግ እድል ስጣት። ትንሽዬ ትልፋ ማለት ሰርታ ትብላ። አንተ የሰው ችግር ስትፈታ መኖር የለብህም። ወንድ ከሆንክ የራስህን ችግር ፍታ፣ የራስህን ነገር አቅልል፣ ኑሮውን ቀይር። ከዛ ስታንዳርድን ከፍ አድርግ እንጂ የስንት ሴት ችግር ፈተ ትችለዋለህ? ፕሮባብሊ እንዳንተ አይነት 4 ሰው ዴት እያደረገች ይሆናል አት ዘ ሴም ታይም። ሰምባዲ ችግሯን ሊፈታ እየሞከረ ከሆነ ምን አገባ አንተ? በቃ ይፍታው ያኛው እዛ የሚታገለው ሰውዬ። አንተ እርዳት፣ ሰው ስለሆንክ እንደ ሰው እርዳት፣ አግዛት። ግን ኢመርስዳቱን ማለት የራስ ችግር አይሆን። ትንሽ ጊዜ ስጣት አለ አይደለ? እርዳታህን እፈልጋለሁ የምትልበት ጠርዝ ድረስ አምጣት። እርዳታህን እፈልጋለሁ ስትልም አሁን እንደ ቴራፒስት ወይ እንደ ቤስት ፍሬንድ ምናምን አይደለም መሆን ያለበት፣ እንደ ፕሮቴክተር፣ እንደ ወንድ። እንደዛ እርዳታን ስትፈልግ ያኔ ትረዳለህ። ስትረዳ ግን አሁንም ሊሚትድ በሆነ አማውንት ነው ማለት ይሄ በቃ ስራህን ትተህ እንትን አቁመህ ምናምን ኖ፣ እንደዛ የሚባል ነገር የለም። ትዝ የሚላችሁ ከሆነ አላዳንኩሽም የሚል ፊልም ነበረ ድሮ፣ በጣም ቆይቷልና አላዳንኩሽም ላይ አንድ በጣም ጸደይ ዶክተር አለ። እኔ በጣም ማረሳው ታሪክ ነው። በጣም ጎበዝ ዶክተር ነው። እንትኑ ራሱ ዘፈኑ ምናምን ራሱ ከዛ ሀሳብ የወጣ ነው። ይሄ አላዳንኩሽም ኖር ያልጠቀምኩሽም ምናምን እና ሰውየው በቃ ለሰው ነው የሚያደርገው፣ ለሰው ነው የሚሞተው ምናምን እና at the end of the day ለሰው አደረገ፣ ግን ለሱ ምንም አልቀረውም፣ ባዶውን ነው የቀረው። እና እንደዛ እስክትሆን ድረስ እንደ ዶክተሩ መጨረሻ ላይ ሞታ አይ ቲንክ ፊልሙ ላይ ይሞታል ምናምን ካረሳሁት። ነፍሴን ለሰው ደስታ ስሜቴን ጎድቼ ለኔው ሳልኖርበት ምናምን ሰጠው ብዬ ነበር እንደዚህ ነና እንግጥሙ ራሱ እና ለሰው በጣም እኖራለሁ ለሷ በጣም እኖርላታለሁ ምናምን ብለህ ዋንስ አይታ የመጣችውን ህይወት ለምሳሌ ስራህን፣ ጉብዝናህን፣ ጥንካሬህን ምናምን ከሆነ አይታ የመጣችው ከዛ ዋንስ ለሷ ብለህ እነዚህ ነገሮች ካረገፍክ በኋላ ኢንተረስቷን ታጣለች። ስለዚህ ብዙ ይመርስዳቱ ለማዳን ብዙ አትጣር ማለት እጅ ስጥ፣ አግዛት፣ አውጣት፣ ግን ሙሉ ለሙሉ አብረህ ባህር ውስጥ አትገው። አንተ መበስበስ አይጠበቅብህም ሰንባዲን ለማዳን እና ይሄ በጣም ኢምፖርታንት። ሶስተኛው ነው በጣም ኢምፖርታንቱ አብዛኛው ወንድ ሴቶች እንዲወዱት ደስ እንዲላቸው ዴት የሚያረጋት ሴት እንዲመቻት ምናምን ብሎ በቃ እሺ እንዲያርግ እሺ እንደዚህ ይሁን እሺ እንደዚህ ምናምን እሺ እያለ የሚኖረው እንዳለ በጣም ጥቂት እምቢታዎች ከብዙ እሺ በላይ በቃ ሪስፔክትን ዴቨሎፕ ያደርጋሉ። ይሄ ምንም ሳይታለም የተፈታ ነው። በዚህ የሚከራከረኝ ካለ ይምጣ። በጣም ጥቂት እምቢታዎች ብዙ እሺታ ከሚያመጣው ሪስፔክት በላይ ሪስፔክት ያመጡልሃል። እና አንዳንዴ ቡልሺት ሲወራ የሆነ የሚደብር ነገር ምናምን ስታወራ ነው በል በቃ አይመቸኝም እንደዚህ አይነት ነገር ምናምን በል፣ ትከበርበታለህ። እንትንህን አታውርድ፣ ቫሊዩህን አታውርድ። ለሷ ብለህ ዝቅ አትበል። በአንተ ቤት ጥሩ እየሆንክ ነው፣ ግን ኖ አይደለም፣ ትንቃለች። ተከብረ መኖር ከፈለግ ስታንዳርድህን ጠብቅ፣ ክላስህን ጠብቅ። እዚህ ጋር ነው የምታወራው አንተ፣ እዚህ ጋር አውራ። ለሷ ብለህ እዚህ እንዳትወርድ። አንዳንድ ፌቨር ምናምን ስትጠየቅ ይሄ ለሴት ብቻ አለ ለወንድ ጓደኞቹ ጭምር። አንዳንድ ማይሆን ፌቨር ስትጠየቅና ክብርህን የሚነካ ከመሰለ ኖ በቃ ዛትት ኖ በል። በህይወት ኖ ማለት መልመድ መቻል አለብን። በተለይ ደግሞ ከሴቶች ጋር ባላችሁ ሪሌሽንሺፕ ያለችውን በሙሉ የምታደርግላት ከሆነ መሪዋ ሳትሆን ጉዳይ አስፈጻሚዋ ነው የምትሆነው፣ ወይ ዴሊቨሪዋ ምናምን ነው የምትሆነው። እና
ዶንት ቢ ዛት ጋይ። ይሄ በጣም አሰልቺ ነው። እንደዚህ አይነት ወንድ በጣም አሰልቺ ነው። ሴቶቹም በጣም ነው የሚሰለቻቸው። አንተን እንድትከተል ማድረግ መቻል አለብህ። ይልቅ እንዲህ ነበረ እኮ ነው የምፈልገው፣ ግን እሱ እንዲህ ያሰበውና ይሄኛው የተሻለ ስለሆነ አይ ቲንክ እሱ ያለውን ብከተል ሳይሻል አይቀርም ምናምን የሚባለው ሰውዬ ለመሆን ሞክር። ይሄን ለማድረግ አንተ ኢንተረስቲንግ ነገር ሊኖር ይገባል። ስለዚህ ቦሪንግነትህን አቁምና የእሷን ቴክስት 40 ጊዜ ቀኑን ሙሉ ስትመልስ ከመዋል ራስህ ላይ ኢንቨስት አድርግ፣ ራስህ ላይ ስራ፣ ራስህን ዴቨሎፕ አድርግ፣ ወንድ ሁን። እሱ ነው እያልኩ ያለሁት። ሌላው አብዛኛው ወንድ ብዙ ጊዜ የማስተውለው አብዛኛው ወንድ ላይ ምንድነው በጣም ብዙ ወንዶች ላይ የማየው ችግር ነው ይሄ። ዲስሪስፔክት ሲደረግ በቃ አይሄድም። ዲስሪስፔክት ስትደረግ ምን መሰለህ መፍትሄው? ሂድ፣ በቃ ጥለህ ሂድ። አትጣላ፣ አትጨቃጨቅ፣ አትሰዳደብ፣ ኤክስፕሌን አታርግ፣ ሂድ። ለምሳሌ መናገር የለባትን ነገር ተናገረቻ፣ ዝጋው ስልኩን፣ ሂድ። አጠገቧ ከሆነ የነበርከው ካፌ ከሆነ ያለኸው ሂሳብ ክፈል፣ ውጣ። ዴት እያረጋችሁ ነው፣ ዲስሪስፔክትፉል ነገር ተናገረች፣ ይሄ ዲስሪስፔክትፉል ነው፣ ሪስፔክትፉል ንግግር አይደለም ብለህ አስቁም። ከዛ አይ በዚህ እቀጥላለሁ ብላ የምታስብ ከሆነ ደግሞ አሳያት፣ ውጣ፣ በቃ ሂድ። ለምን ለጀነሬሽን የሚቆይ በሽታ ነው የምታስቀምጠው። ዲስሪስፔክት የተደረገ ወንድ ያለበት ቤት ውስጥ የሚወለዱ ልጆች በሽተኛ ልጆች ናቸው የሚሆኑት። ወንድ የሌለበት ቤት ውስጥ የሚወለዱ ልጆች እንደማለት ነው። ወንድ የሌለበት ስላችሁ በብዙ አይነት ምክንያት ወንድ ላይኖር ይችላል። ይሄን ከቨር ለማድረግ ቤተሰብ ብዙ ሳክሪፋይስ ይከፍላል። ለምሳሌ አባቱ የሞተበት ቤት ውስጥ፣ አባትየው በስራ ምክንያት አቬለብል ያልሆነበት ቤት ውስጥ፣ እንደዚህ አይነት ቤቶች ውስጥ እናቶች ይሄን ጋፕ ለመሙላት ብዙ ዋጋ ይከፍላሉ። ግን አንተ ኖረህ በህይወት ኖረህ ዲስሪስፔክት እየተደረግ የምትታይበት ቤት ውስጥ ግን ልጆች በጣም የሚያስጠላ ሰው ሆኖ ነው የሚያድጉት። እና ለአንተ ስትል ሳይሆን ለጀነሬሽን ስትል፣ ለነገ ስትል፣ ለቤተሰቦች ለልጆች ስትል ዛሬ ነው ማስተካከል ያለብህ። ከዛ በተጨማሪ ልጆችን ተዋቸውና ለአንተ ራሱ እንዴት ኮንፈርት ይሰጣል። ስለዚህ መማር አለባችሁ፣ ዲስሪስፔክትን ማስቆም አለባችሁ። ማስቆም ስል ግን አሁንም አግሬሽንህን ጉልበት በማውጣት ወይ በእንደዚህ አይደለም ማሳየት ያለብህ። ወንድ አቅሙን የሚያሳየው አቅም የሚፈለግበት ቦታ ላይ ነው። ለምሳሌ የሚደባደበው ድብድብ ያለበት ቦታ ነው፣ ወይም መደባደብ የሚያስፈልግበት ቦታ ነው እንጂ ሄልፕለስ የሆኑ ፍጥረቶች ጋር ሄዳ አትደባደብ። ውሻ ስታገኝ ድንጋይ እየወረወርክ አትመታም። ዝም ብሎ መንገድ ላይ ያለፈ ውሻ፣ ይሄ በጣም ይቀሽም ሰው ካራክተር ነው። ሊናከስ የሚመጣ አውሬ ግን ሲመጣ ትለዋለህ የዛ ሰዓት። ያኔ ብሬቨሪ ነው የሚያሳየው። ወይ ነክሳል ወይ ትነክሰዋለህ፣ ከሁለት አንዱ ነው። ልትናከስ የምትመጣ ሴት ካለች አስቁማት። ፊዚካሊ ኬፓብል ስላልሆነች እንዳትነካ፣ ጥላት ሂድ፣ በቃ ጥላት ሂድ። አለዛ ቦሪንግ ነህ። አሁንም እንዳንተ አይነት ወንድም አይፈልግም እንኳን ሴት። ቦሪንግ ነህ። ቦሪንግ እንዳትሆኑ ሪስፔክት የምትደረጉ ሰው ለመሆን ሞክሩ። ሪስፔክት ደግሞ በጥያቄ አይመጣም። ሪስፔክት አርጉኝ አይባልም። ባይዘው ሪስፔክተብል ሆነህ ትገኛለህ። ከዛ እሱን የማያከብር ሰው ሲመጣ ዋጋቸውን ታሳያቸዋለህ። እዚህ ጋር ነው እናንተ ቦታ። ይኸው ያሳያችሁኝ ዲስሪስፔክት አለ። በቃ እዚህ ጋር ነው ጥያችሁ መሄደው። ይሄ ሰውዬ እዚህ ጋር ነው ያለው፣ አንተ እዚህ ጋር ነው ያለው። ወይም እቺ ልጅ እዚህ ጋር ነው ያለችው፣ አንተ ጥላት ትሄዳለህ። ጥላት የሄድካት ቦታ ላይ ነው ያለችው እሷ። አንተ አንድ ስቴፕ ከፍ ብለህ እሷ ባታከብርህ እንኳን ራስህን አክብረህ ታሳያለህ። ስለዚህ ክብር ጥያቄ ውስጥ አይገባም። ክብርህን የሚነካ ነገር ሲመጣ ጥለይድ፣ ውጣ። በቃ ዛትሴት። ምንም ሌላ የምላችሁ ነገር የለኝም። ውጣ። ሌላው አባወራሁን ወንድሁን። ይሄ ህይወትህን አንተ እንደምትመራው ሆነ ኑር። ሪሌሽንሺፑን አንተ እንደምትመራው ሆነ ኑረው። ለምሳሌ ስትገናኙ የት ካፌ እንሂድ ምናምን አይባልም። እንዴት በቃ የሆነ ቦታ እወቅ። ልታገኛት ነው አይደለ? ካፌ እወቅ፣ ጠይቅ። ካላወቅ እንኳን ጠይቅ፣ ችግር የለውም። ጠይቅ። ስንት ሰዓት እንደምትገናኙ ፕላን አርግ። ከዛ አንተ ላይፍ ሲኖር ነው ግን እንደዚህ የሚሆነው። ቀኑን ሙሉ ፍሪ ከሆንክ እሷ ቢዚ የምትሆንበትን ሰዓት አቮይድ ታደርግና በሚመቻት ሰዓት ትቀጥረሃለች። ምንድነው ግን መሆን ያለበት? ላንተ የሚሆን ጊዜ የማታጣ ሴት እንድትሆን አድርገህ ነው ራስህን ማቅረብ ያለብህ። ስለዚህ ልክ በዚህ ሰዓት እንገናኝ ስትል ወሬቨር ቀጥታ የምትመጣ ሴት መሆን አለባት። ይህን ስል አንተ ኳሊቲ የሌለህ ወንድ ከሆንክ ግደላት። በቃ ማንም ሴት አቋርጣልህ አትመጣም። ስለዚህ አቋርጣልህ እንድትመጣ የምትሆን አይነት ወንድ መሆን አለብህ አንተ መጀመሪያ። አዚፍ ነገ እንደምትሞት መኖር ማለት ነው። ነገ ብትሞት ምን ታደርጋለህ? ዛሬ መደረግ ያለበትን ነገር በሙሉ ታደርጋለህ። ስለዚህ ኤቭሪዴይ እንደዛ መኖር መቻል አለብህ። እንደዛ ማትኖር ከሆነ የት እንገናኝ ምናምን ስትል እኔ እንጃ የት ይሻላል እንትን ምናምን የምታውቂው ካፌ ገናኝ ምናምን እንደዚህ ልትል ነው ማለት ነው። ሂሳብ ሼር እናርግ ምናምን እስቲ 50-50 ምናምን አሁን ነጮቹ ጋር እንደተፈጠረው ማለት ነው። እንደዛ ልትል ነው። ወይ ደግሞ ቁጭ ልታስከፍላት ነው። ላይፍ ለስ ስለሆንክ ስለምታዳምጣት ስለምትሰማት ጸደይ ሰው ነህ ማለት አይደለም። ናይስ ጋር አይደለም፣ ደባሪ ሰው ነህ፣ ቦሪንግ ነህ። ላይፍህን እንደዛ እንደምትኖረው ኑርና ህይወትህ ላይ ትምጣ እንጂ የእሷን ህይወት አኗኗሪ የሆነ አትሂድ ማለት ነው። ፕሮፐርሊ ኑረው። ፕሮፐርሊ የምትኖር ሴት ትመጣለች። ፕሮፐርሊ የማትኖር ሴት ስትመጣ ታስወጣታለህ፣ ትሄዳለህ አንተ ጥለህ። እንደዛ መደረግ ያለበት። ስለዚህ በአጭሩ ሁለት መንገድ ነው ያለው እዚህ ጋር። ቦሪንግ ሆነ ቀጥል፣ ወይ ደግሞ ራስን አስተካክል። ኤክስኪውዝ እየሰጠህላት እያባበልካት፣ አንቺ እኮ በጣም ጸደይ ሰው ነሽ፣ አንቺ እኮ አንደኛ ነሽ ምናምን እያልካት መስማት የምትፈልገውን እየነገርካት መኖር ትችላለህ። እሱ አንደኛው ኦፕሽን ነው፣ ሴፍ ነው። ሁለተኛው ኦፕሽን ደግሞ ቢ ዴንጀረስ፣ አውሬ ሁን።
ግን የሚናከስ አውሬ ሳይሆን የሚፈራ አውሬ የለም። እሱ እኮ እንደዚህ ነው። ለሱ ከነገርኩት እኮ እነንትና እንዲህ አሉኝ ብዬ ለሱ ከነገርኩት ብላ ውስጧ እንዲሰማት የሚያስችል አይነት ማንነት ይኖርን። ምረጡ። ይሄ ኦፌንድ የሚያደርጋችሁ ሰዎች ካላችሁ እግዚአብሔርን ነው የምላችሁ፣ አስቡበት። ጤነኛ አይደላችሁ፣ ወንድ አይደላችሁ። ይሄ ለኮንተንት ለምናምን የሚሰራ ነገር አይደለም። በቃ ቤዚካሊ እንደዚህ ነው ማሰብ ያለባችሁ። ለምን እንደዚህ አታስቡና ሞክሩት። ከዛ ውጤቱን አብረን እናየዋለን። ወንድ መሆን የማትፈልጉ ከሆነ ደግሞ ቢቦሪንግ። በአጭሩ በጣም ዲፕ ለመሆን የምትሞክሩ ወንዶች ኖ ዲፕ አይደላችሁም። በጣም አንደርስታንዲንግ ነኝ ኢሞሽናሊ ኢንቴሊጀንት ነኝ ምናምን የምታጫውቱ ወንዶች አይደላችሁም። ወንድ ልጅ እኮ ስሜት አለው መግለጽ አለበት፣ ስሜቱን ኤክስፕረስ ማድረግ አለበት ምናምን የምትሉ ወንዶች ኖ ቀሽም ናችሁ፣ ወንድ አይደላችሁም። እናንተም ወንድ ፕሮፐርሊ የሚኖር ፕሮፐርሊ ላይፉን ማኔጅ የሚያደርግ የዚችን ዓለም መከራ የሚሸከም ታፍ የሆነ ፍጥረት ነው እና ሌሎቻችሁ ግን ቦሪንግ ናችሁ። ስለዚህ ኢምፕሩቭ አድርጉ ራሳችሁን። ለዛሬ ይበቃናል።